በረመዳን ወንድሜ ጫት ግዛልኝ ይለኛል እና ጫት ግዛለት እኔ ለወንጀሉ ተካፋይ ነኝ ወይ? እናም ደግሞ በሐዲስ በቁርአን ጫትን የሚከለክል የለም ብለዋል። ስለዚህ መረጃ ስለሌለበት እያለኝ ነው ወንድሜ ምናምን ነገር የሚል ጥያቄ ነው የቀረበው። ጫትን በተመለከተ ይሄ ሁለት አይነት ነገር ነው ይዘት ያለበት ማለት ነው። አንደኛ ብገዛለት የሚል ነው። አላህ ሱብሓነሁ ወተዓላ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በወንጀል ላይ አትተባበሩ አትተጋገዙ ብሏል አላህ ሱብሓነሁ ወተዓላ በመጥፎ እኩይ በሆነ ተግባር ላይ። ጫት ደግሞ እንደው እጥር ምጥን ባለው ጫት ለይሰ ፊል ኢስላም ፊ ሸይ፣ እስልምና ውስጥ ቦታ ያለው ነገር አይደለም። ሊሰመርበት የሚገባው ቁጥር አንድ ማለት እስልምና ውስጥ ከሃይማኖት ጋር ከሸሪዓው ጋር ምንም አይነት ግንኙነት የለውም። ላ ፊ ኪታቢላህ ወላ ፊ ሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ወላ ፊ ኩቱቢል አኢማ አልኪባር፣ በቁርአንም የለም በሐዲስም የለም በአኢማዎቻችንም የለም። ምን ጫት የሚባል ከእምነቱ ጋር የሚያገናኘው ምንም ነገር የለም። ይህንን ካልን በኋላ ጫት የሚቀሙ ሰዎች በሁለት ይከፈላሉ። መጀመሪያ ወንድሜን የምለው ምንድነው? ጫት እንዳትገዛ፣ ጫት አትግዛ፣ ተባባሪ ትሆናለህ። ወንድምህ ጊዜውን ሲገል፣ ወንድምህ ጥርሱን ሲጨርስ፣ ወንድምህ አፉን ሲያሸር፣ ወንድምህ ሆዱን ሲታመም፣ ወንድምህ ኢኮኖሚውን ሲያባክን፣ ወንድምህ አእምሮውን ሲያደነዝዝ ተባባሪ ትሆናለህ። እረፍ፣ እንዳትገዛ። አላህን ፍራ። መግዛት አይደለም እዛ ያ ጫት ቤት የእነንተና ጫት ቤት ቤት ነው ብሎ ቢጠይቅህ አቅጣጫውን እንዳታሳይ ይታገላ። አላህን ፍራ። መኪናም ራሱ ከያዝ አይሱዙም ይኑርህ፣ የጭነት መኪናም ይኑርህ፣ ጫት ጫንልህ ብልህ እንዳትችል ይራቅ፣ እንዳትችል ጫትም እንዳትችል፣ ጫትም እንዳታጫርስ፣ የጫት አቅጣጫ ያለበትንም እንዳትጠቁ፣ የጫትን ብሎ ቢጠይቅህ እንዳትሰጠው። የዳቦ ካለህ ስጠው፣ ለሻይ ካለህ ለእንጀራ ካለህ ስጠው። የጫት ግን እንዳትሰጥ። አላህን ፍራ አደራ ወንድም እንበልና በጥቅሉ ሐዲስና ቁርአን ላይ መረጃ የለውም የሚለውን ጫትን በተመለከተ የመጣው ጥያቄ በጣም የሚገርም ነገር፣ በጣም የሚገርም ነገር። ሰዎቹ ሁለት አይነት ሰው ነው ያለው ጫት የሚቅም። አንደኛ ለሱስ የሚቅማል፣ ሌላው ደግሞ ሱስ ሲደመር የዱዓ መሳሪያ። በሁለት ነው አይደል የሚከፈለው? ይሄን ነው መጀመሪያ ከመጀመሪያው መምጣት አለብን። ሱስ የሚባለው ሁሉንም ስለሚያገናኛቸው ለጊዜው ላዘግየውና የመጀመሪያውን ልንገራቸው። የዱዓ መሳሪያ አላህ ሱብሓነሁ ወተዓላ በቁርአን ጫት እየቃማቸው ለምኑኝ ብሏል። መላእክተኛው በሱናቸው ጫት እየቃማቸው ብለዋል። መላእክተኛው ያቋታል እንደ ይችን ቅጠል አቡበክር ስዲቅ ያውቃሉ፣ ዑመር ብን አልኸጣብ፣ ዑስማን፣ ዓሊ እና ሐምዛ እና አብዱላህ ብን መስዑድ እና አኢሻ። እንደው ማን ነው የሚያውቀው ይህን ጫት? ማን ነው የሚያውቀው? እነ ኢማሙ ማሊክ፣ እነ ኢማሙ ሻፊዒ፣ እነ ኢማሙ አሕመድ፣ እነ ሱፊያን አተውሪ፣ እነዚህ ናቸው የሚያውቁት። እነ አብዱላህ ብን አልሙባረክ፣ እነ ሐሰኑ አልበስሪ፣ እነዚያ አኢማዎች ያውቃሉ? አያውቁም። አላህ በምንም አይነት መልኩ አያውቁም። የዱዓ መሳሪያ ብሎ መጀመሪያ ያስቀመጠው ማን ነው? ከየት መጣ? መሳሪያነቱ የተገለጸው ምን ላይ ነው? ምን ኪታብ ላይ? የት ላይ ነው የተጻፈው? هذا هذه أساطير الأولين ተረት የሚናገሩት ነገር አለ ልንገራቸው። የዱዓ መሳሪያ የሆነበት አሉ ጫትን ያመጣት ኸዲር ነው። ሰይድና ኸዲር አመጣት ለዙልቀርነይን ሰጣት አሉ። ዙልቀርነይን ለብይባል ታላቁ እስከንደር ምናምን ይሉታል። ለዙልቀርነይን ለታላቁ ለሱ ሰጣት። ከየት ነው ያመጣት? ኸዲር ጀበሉ ቃፍ ከሚለው ምንም አታውቅም። አዳፋዱላ ተረት ነው። ከዛም ጥቶ ሰጣ። ስለዚህ የተከበረች ናት፣ እንቅማታለን፣ የዱዓ መሳሪያ እናደርጋታለን። ሱብሃንአላህ ላኢላሃ ኢለላህ هذا بهتان عظيم والله በእስላም ላይ የተጫነች ጭኖች ነው። ዱዓ አድርግ፣ ቁርአን እየቀራ ዱዓ አድርግ፣ ሱሉሰል ለይል ላይ ተነስተ ዱዓ አድርግ፣ ሱጁድ ላይ ተደፍተ ዱዓ አድርግ፣ በይነ አልአዛን ወልኢቃማ ዱዓ አድርግ። ቦታው ጊዜው ሁኔታው ተገልጾልሃል። መላእክተኛው ተናግረዋል፣ አስተምረውናል። ባስተማሩት መልኩ ብናደርግሳ የሚገርመው ይሄንን በተመለከተ የሚሰራ ነገር አለ። ምን
ሰውየውን ማለት ነው ምን ብሎ ይጠይቀዋል መሰላችሁ? ከታዘብኩት ማለት ነው አንድ ዞርባ አንድ ዞርባ አስግዛልኝ፣ ችግር የለም አሁንማ ህንጻ እናከናንብሻለን ይለዋል። ህንጻ በህንጻ እናድርግሃለን። ተመልከት፣ ይህ አሁን እኮ ሁለት ጥፋት ነው። አንደኛ የዛኛው የዋህነት አይገርማችሁም? አንድ ዞርባ ባለ 200 ብር ባለ 200 የባህር ዳር ጫት ሰጥቶ ባለ ስንት ሚሊዮን ፎቅ ሊያገኝ የዋህነት። ሁለተኛ በጣም የመታለሉ ያንኛው አታላይ ነው፣ ምንም አይደለም፣ በማጭበርበር ላይ ነው የተሰማረው። እሱ እሰጣችኋለሁ፣ አስረክባለሁ፣ ሀብታም ትሆናለህ፣ አብሽር፣ ባለ ሰፋቢ ነው የምትሆነው፣ ባለ ካምፓኒ፣ ባለ ኢንዱስትሪ እንሰጥሃለን፣ አብሽር፣ እንገነብርልሃለን ይለዋል። እሱ ያጭበረብራል። መቼም በሱ ላይ ነው የተሰማረው። ይሄንኛው ነው የዋህ። በጣም የሚያሳዝን በ200 ብር ዞርባ ባለ ሚሊዮን ሊያገኝ። ሁለተኛ እሱ እያታለሉ እንደሆነ አያውቅም እንዴ? ፎቅ የሚሰጠው ፈሳዲ የሚሰጠው ኢንዱስትሪ የሚገለብጥለት አንድ ዞርባ ጫት አጥቶ እሱን እየጠየቀው እኮ ነው ያለው። የዞርባ ጫት መግዛት አይደል እንዴ? ለኔ ግዛልኝና እሰጥሃለሁ። ምንድን ነው እንዴት ነው? እንዴት እንደዚህ ይሰራል? ሰው እንደዚህ ይታለላል? አያችሁ والله فهربوا من الرزق الذي خلقوا له فبولوا برزق النفس والشيطان من ይላሉ ኢብኑ አልቀይም ረሂመሁላህ? ለተፈጠሩለት ዓላማ ለጌታ ባርነት እምቢ ሲሉ ሲያፈነግጡ ከጌታ ባርነት የነፍስያቸውና የሸይጣን ባሪያ ሆኑ ተፈተኑ። በዚህ ይላል በዚህ ተፈተኑ። ይሄው የሸይጣን ባሪያ ሆኑ። አያችሁ የሰው ልጅ ምን ያክል አዘቅት ውስጥ እንደሚገባ ይሄን እንኳን ማሰብ ተስኖት እኮ ነው። ዱዓ እናደርጋለን፣ የዱዓ መሳሪያ ነብዩም ማያውቁ ሰሃቢዎች የማያውቁ አኢማዎቻችን የማያውቁ ብሎ ሙስሊምና ጭራሽ ፈጽሞ የማያውቀው ነገር ማለት ነው የዱዓ መሳሪያ። لا حول ولا قوة إلا بالله والله እስላም አያውቀውም። ይሄ እስልምና አያውቅ። ነገር ግን የሰው ልጅ ሲወድቃው በጣም የሚገርም ነገር አለ። የሰው ልጅ ሲወድቅ ምን ያክል ከእንስሳ በታች እንደሚወርድ ስሙማ ምን ያደርጋል መሰላችሁ? የህንድ ፕሮፌሰር ይባላል። ትልቅ ዋና የሕክምና ባለሙያ መሐንዲስ ነው። የሰው ልጆችን የውስጥ አካል እየፈተሸ እየመረመረ አላህ ይህን ያክል እውቀት ሰጥቶት ዱንያዊ እውቀት አኺራው ላይ ግን ድንቁር ስላለ አህያዋን ከኋላ ዋሽ እያለ እየመታ ይገዛል። አያችሁ አህያ ከአህያዋና ከሱ ማን ያስላል? አያችሁ የሰው ልጅ ሲወድቅ ምን ያክል አወዳደቅ እንደሆነ አህያዋን ከኋላ ወይንም ደግሞ ዋሽ እያለ እየመታ ፈረስን ከኋላ እየገረፈ እየነዳ ግን ያመልካል። ይኸው ሰው ሲወድቅ እንደዚህ አወዳደቅ ተመልከት። ከኋላ እሱንም ይገርፋል። ታው እንኳን ማለት አትችልም እኮ ይወድቃል፣ ግን ይገዛል። አምላክና እንደዚህ ይወድቃል የሰው ልጅ። አሁን ፉቅራ ጫት ግዛና ሀጃህን ላውጣለህ። ይሄ በጣም የሚያሳዝን ይሄ ውድቀት ነው። ሌላ ከደሊል አኳያ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የነገረናል ወዩሒሉ ለሁም ጠይባት ወዩሐሪሙ ዐለይሂም አልኸባኢስ። ለእነሱ መልካምን ነገር ይፈቅድላቸዋል፣ መጥፎን ቆሻሻን ነገር ደግሞ እርም ያደርግባቸዋል ይላል። ይሄ ጥቅል አንቀጽ ጥቅል ነው። ቆሻሻ ነገር ሰውነታችንን የሚጎዳ መርዛማ የሆነ ነገር ማንኛውም ነገር ክልክል ነው በሸሪዓችን ክልክል። ይሄ ደሊሉን አመን ይሄ አመ ደሊል ይዟል። የነብዩ አለይሂ ሰላቱ ወሰላም ሐዲስ ደግሞ አለ ላ ضرر ولا ضرار መጉዳትም አይፈቀድም። ላ ضرر ለነፍሲ ራስን መጉዳት አይፈቀድም። ወላ ضرار ሌላንም አካል መጉዳት አይፈቀድም። ላ ضرر ሌላን አካል ዝም ብለህ ተነስተህ መጉዳት አይፈቀድም። ወላ ضرار ጎዳኝ ብለህ መጉዳትም አይፈቀድም። ለማንኛውም መጉዳትም አይፈቀድም። ራስን ሌላንም መጉዳት አይፈቀድም። ራስን መጉዳት እና ጫት አይጎዳም? ይጎዳል። ያሰክራል አያሰክርም በሚለው ላይ መጥተው ነው ሊጨቃጨቁን የሚችሉት። ብዙ ጊዜ ላስረዳ ልናገር የምፈልገው ነገር ማለት ነው አላህ ሱብሓነሁ ወተዓላ ለእያንዳንዱ በተፍሲል ሲናገር የሆኑ ነጥቦችን በሚያስቀምጥበት ሰዓት ጌታችን አላህ ሱብሓነሁ ወተዓላ በጥቅል ያስቀመጠው ነገር አለ። ለምሳሌ ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ እነመል ኸምሩ አስካሪ መጠጥ ወልመይሲሩ እንደዚሁም ቁማር
ወልአንሳቡ ጣዖታቶችም ወልአዝላ እንደዚሁም አዝላ እድል መቁጠሪያ የሚባለው ሪጅሱን ነው፣ ቆሻሻ ነው። ምን አመል ሸይጣን የሰይጣን ስራ ቆሻሻ እርኩስ ተግባር ነውና ፈጅተኒቡ ራቁ ለዓለኩም ቱፍሊሑን እንድትድኑ ዘንዳ ይላል አላህ ሱብሓነሁ ወተዓላ። ኸምር አለውን አስካሪ መጠጥ በሚል ጥቅል ነው የተናገረው። ጠጅ፣ አረቂ፣ ቢራ፣ ውስኪ እያለ የሚናገራለን በጥቅል ነው የተቀመጠው። ጥቅል አንቀጽ ሲመጣ በጥቅል ነው የምንቀበለው። ያስገባል የሚያስገባ ነገር ከሆነ ራስን መጉዳት ክልክል ነው ከተባለ የሚጎዳ ነገር ሁሉ የግድ ነው ክልክል ይሆን በዚያ አንቀጽ የሚገባ ኩሉ ሙስኪሪን ሐራም ብለው ነቢ ዓለይሂ ሰላቱ ወሰላም በሐዲሳቸው ተናግረዋል። ኩሉ ሙስኪር ዚና ክልክል ነው ተባለ። ከፋጡማም ጋር ክልክል ነው፣ ከኸዲጃም ጋር፣ ከአሚናም ጋር፣ ከአስቴር ጋር እየመጠቀስ አለበት። እያንዳንዱ መዘርዘር አለበት። ዚና ክልክል ነው ተባለ። በቃ ክልክል ነው። ራስን መጉዳት ክልክል ነው ተባለ። በምንም አይነት ይሁን ራስን መጉዳት ክልክል ነው። ጫት ደግሞ ከጎጆዎች ግንባር ቀደም መሆኑ በጣም ማዕሩፍ እመጣበታለሁ። ስለዚህ ያሰክራል አያሰክርም? ጫት ያሰክራል አያሰክርም? አያሰክርም ብለው ነው የሚመጡት። እኔ ሰክሬ ጫት ቅሜ ማንንም ደብድቤ አላውቅም፣ ወደ ዲናም ቦታ ሂጄ አላውቅም ይላል። ስካር ይላሉ። እንዲያው ስካር ይሄ የሰካራሞች ፎርሙላ ነው። ስካር እነሱ ራሳቸው የሚናገሩ ወደ 6 አይነት ስካር አለ ነው። ለማንኛውም ስካር የተለያየ ነው። አንዳንዱ ሰው ሲሰክር የሚያለቅሳል፣ ውይ ብሎ እንባው በቃ ይረግሳል፣ የሚያለቅሳል። አንዳንዱ ደግሞ ሲሰክር ጸጥ ያደርገዋል፣ ጸጥ ዝም። አንዳንዱ ደግሞ ሲሰክር ስብስጥም ይለዋል፣ አውጣ አውጣ። አንዳንዱ ደግሞ ሲሰክር እንደው ያጠፋውን ነገር መጸጸት፣ እንደዚህ አድርጌ እናቴን በድያ አባቴን በድየው። ስካር የተለያየ ነው። ከነዚህ ውስጥ አንዷ ስካር አለች፣ ጫት። ምን ጫት የሚቀምሰው ከመቃሙ በፊት የማይሰጠውን ከቃመ በኋላ ለየቲሞች ከሰጠ ራሱ ሰክሯል። ከመቃሙ በፊት የማይሰግደውን ከቃመ በኋላ ሶላት ከሰገደ ሰክሯል። በኖርማል አይደለም እየሰራ ያለው። ሳይቅም የማይሰራውን ከቃመ በኋላ ከሰራው ትክክለኛ አይደለም። እንደነሻጣ አንተ ዲኑ ነው እንጂ አንተ መቀስቀስ ያለበት እኮ እንደዚህ አይነት ነገር እጥቀም ሰርፎ አይደለም። ለአላህ ሶላቱ ውስጥ ላይ ያለ ዒባዳ ውስጥ ላይ ተነሳሽነት ዲኑ ውስጥ ላይ ነው መግባት ያለበት እንጂ በጫት አማካኝነት መሆን የለበትም። ይሄ ግልጽ ነው። እስኪ ከጉዳቶቹ አንዳንድ ልበላቸው ማስሙ። ወላሂ በጣም አደገኛ ነገር ነው። እንደው እንድንርቀው ሰዎችንም እንድናርቅ ይሄ ነገር በጣም አደገኛ ወጣቶች መካከል ላይ ተሰማርቶ ወጣቶቻችንን እያሳጣን ያለ። እኛ ደግሞ ወጣቶች ዋልጌ እንዲሆኑ አንፈልግም። ወጣት አምራች ወጣት በዲኑ ላይ ጠንካራ ወጣት፣ ለህብረተሰቡ ጠቃሚ ወጣት፣ ለእናት ለአባቱ ታዛዥ ወጣት፣ የስራ ሰው እንደዚህ እንደሆነ ነው እንጂ ጫት ይዞ እቤት ውስጥ ገብቶ እንዲሰራ አይፈለግም። እምነት ይሄንን አያዝም እምነታችን። አንድ ምሳሌ ልንገራችሁ። አንድ መናኸሪያ አካባቢ የሚሰራ ልጅ እየተሸከመ በቀን ውስጥ 100 ብር 150 ብር ያገኛል። ብር ያዙትማ 100 ብር ያገኛል። ይህ ልጅ እንደዛ ለፍቶ ወገቡ እየጮኸ ወገቡ እየተንቃቃ ተሸክሞ አድርሶ ያመጣትን 100 ብር 50 ብር ዞር ባጫት ይገዛባታል። ተባባናል። 50 ብር ጫት ኮካኮላ ይዞ ይቀመጣል። በ50 ደግሞ ጥብስ ይበላል አይደል? ያችን ያደርግና ይዞ ገባ እንደ ወደ ቤት ኪሱ ምንም ነገር የለም። ነገር ይሄን ነው የሚሰራው፣ ተነጎዳም ይሄን ነው የሚሰራው። ምንም ትርፍ የለውም። ነዳጅ ይሞላል፣ እንደ ባጃጅ ለሌላ ይሰጣል። ማጓጓዣ ማለት ነው። የሰው ቀርቶ እያደረሰ እኮ የተወሰነች ዳቦ በ50 ብር ጥብሱን ይብላ። 50 ብር ወደ ኪሱ ቢያስገባ ነው ለቤተሰቡም ይጠቅማል። ለራሱም ኢኮኖሚውን እየቆጠበ ነው ያለ። ሁለተኛ ጥርሱንም ሴቭ እያደረገ እየቆጠበ ነው ያለ። ተባባናል። ይሄ ብክነት እንዳይፈጠር በትውልዳችን ውስጥ ማለት ነው። ጫት ምሁራኖችን አበላሽቷል። ጫት ወጣቶችን አበላሽቷል። ጫት ሽማግሌዎችን አበላሽቷል። ጫት በእምነት ላይ ያለማ ከሆነ ደግሞ አዲስ ቢድዓ መጤ ፈጠራ ዲነል ኢስላም የማያውቀው ተለጣፊ በሱ ዱዓ አድርጎ ያልተባለውን እያደረጉበት ነው ማለት ነው። ከጉዳቶቹ ልንገራቸው ከሞላ ጎደል የተወሰነ። አንደኛ ተቢዕ ወኢስራፍ ልማል፣ ገንዘብ ማባከን ቢማ ላ የንፈዕ ፊዱንያ ወላ ፊል አኺራ፣ በዱንያም በአኺራም በማይጠቅም ጉዳይ ላይ ጫት እንደማስቲካ እየገበርም አትጠቀም።
ዳቦን አይተካ፣ እንጀራን አይተካ፣ ውሃን አይተካ፣ መጠጥን አይተካ፣ ምንንም አይተካ። ማባከን ገንዘብን የማቃጠል ያክል ቁጠረው። ተባባናል። አንደኛ እንግዲህ ኢኮኖሚ ሙሉ በሙሉ የኢኮኖሚ ጸር ነው ማለት ነው። የኢኮኖሚ ጸር ነው። ከዚህ ሰው ምን ይላል? በውድ ገዛት ዞር ባጫት ጣራ ነካ። ወጣት በዝቅ መሀል ላይ ተፈለፈና ተቀመጠ። ገበሬ ምንድን ነው የሚያደርገው? ስንዴ መዝራቱን ይተዋል፣ ባቄላ መዝራቱን ይተዋል፣ ሽምብራ መዝራቱን ይተዋል። ምን ይዘራል? ጫት። ተመልከት፣ ከዚህ ምን እየቀነሰ ነው ማለት ነው? ምግብ ለሆዳችን የሚጠቅም ለሰውነታችን የሚጠቅም ማምረት ትተን ወደ ሱስ የሚጋብዝ ነገር ማምረት ይመጣል። ይሄ አንድ ውድቀት ነው የሚሆነው። ወጣቶቻችን ከዚህ መቆጠብ እንዳለባቸው ተባባናል። ይሄ እስላም አያውቀውም። ተቆጠቡ፣ ራሳቸውን ትጥላላቸው። መጥፎ ላይ ደግሞ አወዳደቁ ልንገራቸው። ሁለተኛ ሙዲዑ ሊልአውቃት ጊዜ ገዳይ ነው። ሌሊቱን ሙሉ ሲቅሙ ያድራሉ፣ ቀን ይተኛሉ። ምን ሰዓት ይሰራ? እሺ ሚስት ልጆች ምን ይብሉ? ምን ይቅመሱ? ሌሊቱን ባገኛት ያችን ገዝቶ ጫቱን ይዞ ቁጭ ብሎ እሷ ላይ ያድራል። ቀን የግድ ሊተኛ ነው አይደል? ጊዜ መግደል ነው። ቀንም ራሱ ቢሄድ ስራ ትቶ የሆነ ቦታ ላይ ተቀምጦ ምን ያደርጋል? መቃም ነው። ጊዜ ገዳይ ነው። ይሄ ደግሞ እናውቃለን። ይህን እናውቃለን ሁላችን። ሶስተኛ አብዛኛው መሬት ሽፋኑ በምን ሊሆን ነው? በጫት ሊሆን ነው ብለናል። አራተኛ ዩአሲሩ አለ ሲሐት البدنية በሰውነት ላይ ጤንነት ነው። ለጤንነት ጸር ነው። መላ ሰውነት ህመም ውስጥ ለህመም ይጋለጣል። ለምሳሌ ፈዩሐጢሙ አልአብራር ምንን ያወድማል? ጥርስን፣ መንጋጋን ውልቅልቅ ነው የሚያደርግ። የሚገርመው ማለት ነው ስሙኝማ አርኪኦሎጂስቶች ለምሳሌ የተለያዩ እንትኖችን ቅሪተ አጽሞችን የሚያወጡ አሉ አይደል? እየቆፈሩ የሚመራመሩ ሰው ይሁን ምንም ይሁን ብቻ የሚያወጡት ነገር ማለት ነው። 1.8 ሚሊዮን 3.8 ሚሊዮን 3 ሚሊዮን ዓመታት ቆይቷል ይሄ አጽም ከተቀበረ ይላሉ። የሰው ልጅ መነሻ ምን እያሉ የሚናገሩት ነገር አለ አይደል? ለማንኛውም እኔ ዋና የፈለኩት ምንድነው ያ 2 ሚሊዮን ዓመት ቆይቷል የተባለው አጽም ሲያወጡ ከነምኑ ነው የሚወጣው? ጥርስ አለው። የሚገርማቸው አጽም እኮ ነው። ይሄን ያክል ሚሊዮን 100 ሺህ ይሁን ለምን 50 70 ዓመት ይቆይ ግን ሲወጣ ከነጥርሱ ነው የሚወጣው አጽም። ሙሐመድ እና ከማል ግን በፒያሳ በመካከል ላይ እየሄዱ ምናቸው የለም ጥርሳቸው የለም። በህይወት እየተንቀሳቀሱ እኮ ነው በእግራቸው እየሄዱ ጥርሳቸው የለም። ከዚህ ላይ የምንረዳው ምንድን ነው? አፈር ውስጥ ሶይል ውስጥ ያሉ ንጥረ ነገራቶችን ጫት ምን ያክል እንደሚያጥፋቸው አስብ። ምን ያክል እንደሚያጥፋቸው። ጥርስን የበጣጠሰ ለአንጀት ያዝናል። ጥርስ የበጣጠሰ ለአንጀት ለጅማት ያዝናል። ተመልከት፣ ይህ እንደዚህ አይነት ነገር እኮ ነው ያለው። ጥርስን ያክል ሀብት አላህ ሰጥቶናል። አደራ እኮ ነው። ይሄ የራሴ ነው እጄ ማን ያገባዋል አትልም። አላህ እጅ ሰጥቷል፣ ጠብቅ ተብለሃል። ጥርስ ተሰጥቷል፣ ጠብቅ። አይን ተሰጥቷል፣ ጠብቅ። ለራስህን ብለህ ትጠብቃለህ። ለአጥፋ ብትለው ራሱ አይፈቀድልም። የራሴ ነፍስን ተሰቅዬ ሞታለሁ፣ በቃ ተጨናንቄ ሞትኩ፣ ምን ልድረሱ አይቻልም። ውስጥ ቢያንገበግብህ እንኳ ራስን በጩቤ ራስን በመጠጥ ራስን በሆነ መርዛማ ነገር ማጥፋት አይፈቀድም። የአላህ አደራ ነው፣ የአላህ አደራ ነው። ታዲያ ጥርስህን ለምንድን ነው የማትንከባከበው ነው የምንለው? ለምን? ጥርስ የሚያበላሽ ከሆነ ጥርስ በህይወት እያለ የሚያወላለት ከሆነ ይህ ክልክል ያልሆነ ታዲያ ምን ክልክል ይሆን? ይህንን አንድ የሚያስብ ሰው ይህንን ጫት ክልክል አይደለም ብሎ ይመጣልን? እሺ አስካሪ በሚለው እስኪ አንከራከር። ብንከራከርም እንረታለን፣ እናውቃለን። ወላሂ ክልክል ለመሆኑ በትራፊክ ምንድን ነው? አንድ ሰው ጫት እየቃመ ያሽከረክራል? አያሽከረክርም። ለምን? there is something የሆነ ነገር አለ አይደል? ተመልከቱ። ሌላ ስድስተኛ ወይወሐይጁል ባሱ ሌላ ጉዳቱ ክንታሮት ያመጣል። የክንታሮት በሽታን በጣም ያስፋፋል። በተለይ ከኋላ መቀመጫ ላይ የሚወጡ ክንታሮቶችን በጣም ያበረታታል። ይህንን የሕክምና ባለሙያዎች ናቸው የበተው ጫት ላይ ያለ የተገኘ ግኝ። ሰባተኛ ወይፍሲዱል መዒዳ የውስጥ አንጀት ላይ መቆጣጠር ባህሪ ያመጣል። ምክንያቱም የአንተ አንጀት የተፈጠረው ለምንድን ነው? ለእህል ነው የተፈጠረው፣ ለቅጠል አይደለም። ለቅጠል የተፈጠረው የእነማን አንጀት ነው? የፍየሎች ነው። ስምንተኛ
ወይضعف شهية الأكل ምግብ የሚባል የምግብን ፍላጎት ሙሉ በሙሉ ይዘጋል። ድክም ነው የሚለው ጫት የሚቀምሰው እንብዛም አይበላም። ይሄ ምንን ያመጣበታል? መድከም ነሒስነትን ያመጣል። ዘጠነኛ ወይድሩ الصلاة ሰለሰል ወጅ ይበዛበታል። ሰለሰል ወጅ ፈሳሽ ይበዛበታል። ሽንቱን ከሸና በኋላ ወጅ የሚባለው ነጭ ፈሳሽ ነገር ከሽንት በኋላ ጫት የሚቀምሰው አስካሪ መጠጥ የሚጠጣው ብዙ ጊዜ እነዚህ ፈሳሾች ይበዙበታል። ይሄ ትልቅ አፋት ነው። ሶላት የሚሰግድ ከሆነ በተለይ እንግዲህ እያመነጨ ይሰግድ ነው ማለት ነው። አስረኛ ጉዳት ሩበማ አህለከ ሶልብ ጀርባው ሊጎዳ ይችላል። ወአضعف المني መንዩ ደካማ ይሆናል። ይሄም ጉዳት አሳያችሁ። መንዩ የወጣት መንይ ማንዳፊቅ የወጣቶች ስፐርም ሲወጣ ይወረወራል አይደል እንዴ? የጫቃሚ ግን ፍስልስ ነው የሚለው አይወረወርም። ደካማ ይሆናል። ጉዳቱን ነው የምነግራቸው። እኔ ሳላፍር እናገራለሁ። ምክንያቱም እንዲቆጠር ወንድሜ ጓደኛዬ ወይንም ደግሞ አንድ የምታስብለት ሰው ሲገባው ይሄን ነገር ይስተካከላል ብለን የምናስባቸው ብዙ ወጣቶች አሉ። ኢንሻአላህ የሚጥሉ ወጣቶች ለነዚህ እኮ ማሰብ እኮ አለብን። ይሄ ጫቃሚ እያልን ልንሳለቅባቸው ልንስቅባቸው ለዛ አይደለም። እናስተምራቸው፣ እናምጣቸው። ጫትን ለቀው ይምጡ፣ ሰላምን ያገኙ። ለሀገርም ለወገንም ለቤተሰብም ለሁሉም ይጠቅማሉ። እንደዛ አይነት ነው። 11ኛ ወአظهار الهزال ከሰቲ ነህፍ ያደርጋል። እዚህ ላይ ደግሞ ሁለት አለ። አንዳንዶቹ በጣም ያጣሉ ይባላል። አንዳንድ ሰው ጫት የሚቀምሰው የሚከፍትለት አለ። ይሄንን አንመለከትም። አስካሪ መጠጥ ጠጥቶ ምንም የማይሰክርኳል አይደል እንዴ? በትንሽ ሰዎች አንመለከትም። አብዛኛው ጊዜ ጫት ሰዎችን ነሒፍ ምንድነው የሚያደርጋቸው? ከስታ የከሱ የመነመኑ ነው የሚያደርጋቸው። ማን ያደርጋቸዋል? ቢወፍሩም እንኳን ስጋቸው ነው እንጂ የሚገነባው አጥንታቸው ምንድነው ልልት ያለ ነው የሚሆነው። ወፍራ እንደፈለገ ይበላል፣ እንደፈለገ ይጠጣል። በተለይ እኮ ሀብታም ከሆነ ማርከሻ አለው፣ መግቢያ አለው፣ ምን ማለት አለው፣ ማንቀፊያ መደልደያ ይባላል። መጀመሪያ ቁርስ በደንብ ልቅቅ አድርጎ ጥብሱን ይበላና ከዛ ጫቱን ከቃመ በኋላ እንደገና ማለበሻ ይሰጠዋል አይደል? የዋህ ምስኪን ናት። እኛ ቪዲዮዋ በሽሮ አታነጥፍና ከዛ ጫት መልሶ በሽሮ መጎዳት ነው። ስለዚህ ይሄንን ያመጣል። ያንኛው ራሱ ቢጠነክር ሰውነቱ ቢያቅም እንኳን ራሱ ምን አለው? ጉዳት አለው። አጥንቱ ይላላል። ብዙ ርቀት ራሱ መሄድ አይችልም። በጣም ደካማ ነው የሚሆነው። ሌላ ወመረዱ የኩላሊት በሽታ ያመጣል። እጥፍጥፍ ብለህ ተቀምጠህ ነው የምትለው። ይትልቅ አማት እያለ ሽንት እንኳን ራሱ በትክክል አይሸንም። በተለይ ዱዓ ላይ የሚቀመጡ ሰዎች ዱዓ ብለው ማለት ነው። ለዱዓ ብለው የሚቀመጡ ሰዎች አዛን ሲደረግ ራሱ ይቀየማሉ። ተመልከቱ፣ የኩላሊት በሽታ ያመጣል። 13ኛ ወአውላዱ ሷሂብ القال የጫቃሚ ህፃናት ልጆች ጋሊበን የخرجون ضعاف البنيه መዋቅረ ሰውነታቸው የላላ ሆነው ነው ህፃናቶቹ የሚወለዱ ይላል። የጫቃሚ ልጆች ብዙውን ጊዜ ምንድን ናቸው? የሰውነታቸው ግንባታ የላላ ነው የሚሆነው። ሲጋራ ጅስም ሰውነታቸው ትንንሽ ነው የሚሆነው አሉ። እኔ አይደለም እኮ የተናገርኩት። በእንትን ላይ የተሰማሩ ሰዎች ናቸው ይሄንን ያወጡት። በጫት ምርምር ላይ ብቻ ተሰማርተው በጫት ላይ ያለውን ነገር ጎርጉሮ አውጥተውታል። ቂፋር አልቃማ ቁመታቸው አጫጭር፣ እንዲሁም ደግሞ ሰውነታቸው ድክም ያሉ እንደዚህ አይነት ሰዎች እንደዚህ አይነት ህፃናቶች ናቸው የሚወለዱት ይላሉ። የሚቅሙ ምኖች ማለት ነው ልጆች። ሌላ ወሬ ማብዛት ይህም አፋት አለበት። ወሬ ማብዛት አለበት። በምን ውስጥ ማለት ነው? እጫት መቃም ውስጥ ብዙ አይነት ወሬ አለ። ወሬ አይሰማህም። ስማኝ ነው በቃ ላውራው። እሱ ያወራል፣ አንተ ግን ታዳመጥ እንድትሆን ነው እንጂ እንዳዳመጥ አይኖርም። በቃ ማውራት። አንድ ጊዜ ጠቅላይ ሚኒስትር ይሆናል፣ አንድ ጊዜ ፓርላማ ይገባል፣ ሌላ ጊዜ ወጣለ ነጋዴ ሆኖ ቻይና ይሄዳል፣ ሌላ ጊዜ ደግሞ ምን ያደርጋል? አንድ ጊዜ ወደ ኳሱ ይገባል፣ ሌላ ጊዜ ደግሞ የሆነ የሀገር ሽማግሌ ይሆናል። የማያወራው ነገር የለም። በቃ ወሬ ይለቅብሃል። ይሄ ያለ ነው። አሁንም ራሱ ከተሞክሮ ያገኙት 19ኛ አደም ውስጥ 15ኛ አደም ውስጥ ተቀራሪ ነው። ትክክለኛና ወጥ የሆነ ስርዓቱን የጠበቀ እንቅልፍ አለማግኘት። እንቅልፋቸውን በትክክል አይተኙም። ተባባነ። እንቅልፋቸው እኮ ጥሩ የሆነ እንቅልፍ አይደለም።
ብስጭት ነው የሚያደርጋቸው ሲነሱ አይደል እንዴ? ይሄ ነው ያለው። የተረጋጋ ፕሮግራም ያለው እንቅልፍ አለመተኛ። ሰው ደግሞ እስኪጠግብ ፕሮግራሙን ጠብቆ እንቅልፍ ካልወሰደው ገፋ ያደርገዋል፣ ይጣላል፣ ነገር ይለዋል፣ ይበሳጫል፣ ከሚስቱ ከልጆቹ ይጣላል። ነገር ነው ያለው። 16ኛ ተላሺ አልአፍካር፣ አስተሳሰቡ መላሸቅ፣ የአስተሳሰብ መላሸቅን ያመጣል። ትክክለኛ ምሁር ወደፊት የመጠቀ ጥሩ አሳቢ ዓላማ ታርጌት ግብአት ያለው የምርት ሰው የዲን ሰው የሱና ሰው ጥንካሬ ያለው የዓላማ ሰው አይሆንም። አስተሳሰቡን ሽቅ ነው የሚለው፣ ወደ ኋላ ነው የሚሄደው፣ ወደ ኋላ። ይህም የምናውቀው አንደ መካከል በጫካሚ ህብረተሰብ ውስጥ የምናየው ነው፣ በቤተሰቦቻችን ላይ የምናየው ነው። ይሄ ሌላ 17ኛ አልኢርቲያህ ነፍሲ አተና አልኢስቲኽዳም፣ ሲጠቀም በጣም መመርቀል ወضموره بعد الاستخدام ከተጠቀመ ምርቃናው ከሄደ በኋላ በድብርት መዋጥ እንደገና እንዳልነበር ዓለም ትደፋበታል። መጀመሪያ ግን ሲከንፍ ነበር አይደል? ሲቦርቅ ነገር በሚቀምበት ሰዓት በጣም ይቦርቃል፣ ይለቅለታል፣ በቃ ሁሉ ነገር ግን ያ ከለቀቀ በኋላ እንደገና መልሶ ጭንቀት ውስጥ ይገባል። ይሄ ራሱ አንድ አለመረጋጋትን የሚያመጣ የዘመን ሲሄ ነው። 18ኛ አደሙል ኢስቲቅራር ነፍሲ ወልጅስሚ፣ ሰውነቱም ሆነ ነፍስያው አለመረጋጋት ይሄን ታመጣለህ። 19ኛ አሽዑሩ ቢልዓዘማ፣ ልዕልና መሰማት፣ የበላይነት ታላቅነት ይሰማዋል እየቃመ እያለ ማለት ነው። በቃ ግንባታውም ይሳካል፣ ንግዱም ይሳካል፣ እከብራለሁ ነው የሚለው። በቃ እከብራለሁ ነው የሚለው። እንትንም ከሆኑ ደግሞ ዱዓ አድራጊም ከሆነ እንሰጣለንና እንወረውርልሃለን፣ አብሽር እናስረክብሃለን፣ ልጅ በልጅ ትሆናለህ፣ ወንዱን ትወልደዋለህ፣ ንግድህም ያዋጣል፣ ግንብ በግንብ መኪና በመኪና እናደርግሃለን። ይህንን ያመጣል። ይህም ምንድን ነው? ምኑ የቀሰቀሰው ምኑ ያመጣው ስሜት ነው? አዕዘማ ይሰማቸዋል ያለ አቅም ማለት ነው። ይህም በጣም መጥፎ የሆነ ስነ ምግባር ነው። 20ኛ አደሙል ኢስቲቅራር አው ተዋዙን الحركي፣ እንቅስቃሴያቸው ተመጣጣኝ አይደለም፣ ሁኔታውን የጠበቀ ያማከለ አይደለም እንቅስቃሴያቸው። እጃቸው ይንቀጠቀጣል። አንዳንዶች የቃመ ሰው ጧት ተነስቶ ሲሄድ እግሩ ይከጀዋል፣ እግሩ ቄጠማ ነው የሚሆነው፣ ውደቅ ነው የሚሆነው። እንደዛ አለመረጋጋት ይሄንን ያመጣል። 21ኛ فمدمن القال ጫት የሚያዘወትር ሰው لا يهتم بأكل أو ملابس أسرته، የቤተሰቦቹን ኢኮኖሚ አይመለከትም፣ በትኩረት ውስጥ አያስገባም። ራሱ ይበላል፣ ጫቱን ይዞ ከጓደኞቹ ጋር ይቀመጣል። እዛ ግን ህፃናቶች እየተራቡ ነው፣ ዳቦ እያሉ ነው፣ እናታቸውን እያስቸገሩ ነው። ለቤተሰቦቹ ልብስ ጣጣ የለው፣ ለአካባቢው ምን የለው፣ ራሱን ብቻ ያችን ጫቱን ሀታ ራሱ እንኳን ልብሱን እንኳን አይቀየርም ጫት የሚቀምሰው። ምክንያቱም ለሱስ ይዋጣላ፣ በሱስ ይጋለጣል። በሱስ ከተጋለጠ በኋላ የእሱ ምርኮኛ ይሆናል። አለቀ። ያችን ጫት አዞረ፣ የሆነ ነገር አገኘ፣ ገንዘብ አገኘ፣ ያገኛትን ብር ይዞ ጫት ተራራ። እስኪ ዳቦን ይተካል፣ እንጀራን ይተካል። ልጆችን እዛ ዳቦ ይዞላቸው ሊሄድሳ፣ ለራሱ ኢኮኖሚ ቢቆጥብሳ፣ የሚጠቅመው ነገር ልብሱን ቢገዛሳ። 21ኛ አልኹሙል ገፋ ማለት ጫት የሚቀምሰው ብዙ ጊዜ ምን ይታይበታል? ገፋ ያደርገዋል። ብዙ ጊዜ የሆነ ገፋ ብዙ ይህንን በ22ኛ ደረጃ አምጥተውታል። 23ኛ ኢንቲሻሩል ፈቅር በይነናል፣ በሰዎች መካከል ከፍተኛ ድህነት ይንሰራፋል። ድህነት ሁሉም ቃሚ፣ ሁሉም ቤት ውስጥ የሚውል ከሆነ፣ ሁሉም ስራ የማይሰራ ከሆነ፣ ጫት ብቻ ይዞ የሚቀመጥ ከሆነ ድህነት ይንሰራፋል። ለዚህም አደጋ ነው። 24ኛ አልከዲብ ወልኺዳዕ ወልግሽ፣ ሰዎችን ማታለል፣ ሰዎችን ማጭበርበር፣ ወደ ውሸት ወደ ቀጣፊነት ያመራል። ሰው ይህንን ያመጣበታል። ወደ ቅጥፈት እኮ አለ። ይኸው በወጣቶቹ መካከል ሱስ ከያዘው ሰው ምን ያደርጋል? ሱሱን የሚዘጋበት ካጣ ምንድን ነው የሚያደርገው? ይዋሻል፣ ያንን ነገር ለማግኘት ያታልላል፣ ያጭበረብራል፣ ይሰርቃል። ሱስ የሚጠቃ ሰው እኮ ብዙ ጊዜ ለሌብነት እኮ ይጋለጣል አይደል እንዴ? ለዚህ ይጋለጣል። ሃይማኖት ውስጥ ሆኖ ጫት የሚቅም ሰው ከሆነ እሱም መሰጣቸዋለሁ ችግር የለም፣ በዛች ላይ ብቻ ትሆናለች እንጀራው። የእንጀራው ገቢ እሷን ብቻ ያደርጋል። ከዛም በኋላ ዱዓ አድራጊ ነው ጥሩ ይባላል። ሐሙስ ይጠራል ወይ ሰኞ ይጠራል ወይ ደግሞ የሆነ ሰዓት ላይ ይጠራል። ዱዓ አድራጊ ሲሰጥ ያድራል። እሱ ምንም እኮ የለውም፣ ምንም የለውም። ይህ አሁን ምንድን ነው? ማታለል አይደል?
ክዳት ሰዎችን ማታለላገጥ ይሄንን ያመጣል። ሌላ 25ኛ ራኢሐቱን ከሪያ ለልፈት አፉ መጥፎ ጠረን ያመጣል። አፉ መጥፎ ጠረን ያመጣል። መጥፎ ጠረን ያመጣል። አፉ ለሚስቱ አዛ፣ ለልጆቹ፣ ለጓደኛ መስጊድ ውስጥ ይሄ ሁሉ አዛ ነው። እንግዲህ ተመልከት የሚስቱን ሐቅ ራሱ ማለት ነው። ያ ጠረን የጫት ጠረን ደግሞ አይለቅም እኮ ይበሰብሳል አሉ። በጣም አደገኛ እኮ ሰጣች እኮ ነው። ሁለተኛ ሌላ ምንድን ነበር ያለው? እዛ ስሜቱ ይሞቱበታል አይደል? በጣም ይቀንሳል እኮ ነው ያለው። ስሜቱ በጣም ይቀንሳል። ይሄም ከሚስት ጋር ሌላ የተለያየ ግብ እሷንም ካላቀማት ይመስላል። 26ኛ ፈሳዱ ሱፍረቲ አልአስናን ጥርስ መደለቅ፣ የጥርስ ከለር መቀየር። የጥርሱ ከለር ነጭነቱን ትቶ ወደ ምንድነት ይመጣል? አረንጓዴ የፍየል ጥርስ ማለት ነው። በቃ ይሄን ያመጣል። የሰው ልጅ ደግሞ የሰው ልጅ ሆነን እንድንኖር ነው የተፈቀደው። በዚህ ነው ይሄ ሁሉ ጎጂ። እነዚህ 26 27 ነጥቦችን ጠቅሼላችኋለሁ። 27ኛ ማላ ያዕኒ ያወራል። ማላ ያዕኒ የማያገባው አንድ ጊዜ ፋጡማን ያማል፣ ሌላ ጊዜ መሐመድን ያማል፣ ሌላ ጊዜ መሐመድና ፋጡማ ተገናኝተው ይላል። የሆነ ነገር ያወራል።